የዓለም ጦርነት አቅጣጫውን እየቀየረ ነው። ራሽያ በይፋ አሜሪካን መገዳደር ጀምራለች። የአሜሪካ የደህንነት ባለስልጣናት አሁን ባወጡት አስደንጋጭ መረጃ መሰረት ቭላዲሚር ፑቲን ለኢራን ምስጢራዊ የስለላ መረጃዎችን አጋርተዋል። ይህ መረጃ ምን ያደርጋል ካላችሁ ደግሞ ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መርከቦችን፣ አውሮፕላኖችና ወታደራዊ ይዞታዎችን በትክክል ኢላማ አድርጋ እንድትመታ ይረዳታል ነው የተባለው። ይህ ማለት ደግሞ ራሽያ በአሜሪካና በእስራኤል ጦርነት ውስጥ በጓሮ በር በኩል እጇን አስገብታለች ማለት ነው። ምንም እንኳን ራሽያ ለኢራን ትዕዛዝ ባትሰጥም መሳሪያውንና ኢላማውን ግን እያሳየች እንደሆነ እየተነገረ ይገኛል። አሜሪካ ለዚህ ምን ምላሽ ትሰጥ ይሆን? የሩሲያና የኢራን ጥምረት የዓለምን ሰላም ምን ያህል ሊያናጋው ይችላል? እናንተ ምን ትላላችሁ? ጦርነቱ ወደ ሶስተኛው የዓለም ጦርነት እያመራ ነው። ኢራን ደግሞ ሐዘኗን ዋጥ አድርጋ አዲስ የመንፈሳዊ መሪ መሰየሟን አስታውቃለች። ሞጅተባ ካሚኔይን ናምድ ኢራንስ ኒው ሱፕሪም ሊደር። ኢራን ዛሬ የአዲሱን መንፈሳዊ መሪዋን ሲመት በይፋ ለዓለም አስታውቃለች። የቀድሞው የ86 ዓመቱ የሀገሪቱ መንፈሳዊ መሪ የነበሩት አያቶላ አሊ ሰይድ ካሚኔይ ልጅ ናቸው። ሞጅተባ ለካሚኔይ ሁለተኛ ልጅ ሲሆኑ ይህ ስያሜም ከዛሬ ጀምሮ መጠሪያቸው ሆኗል። ኢራን በአዲስ የሰየመቻቸው መንፈሳዊ መሪዋ አያቶላ አሊ ሰይድ ሞጅተባ ሁሴይኒ ካሚኔይ ናቸው። የአዲሱ አያቶላ ሲመት ደግሞ በተቀደሰው የኢራን ኢስላማዊ ሪፐብሊክ መንፈሳዊ አስተዳደር ሶስተኛው ሆኖም ተመዝግቧል። እንደ አውሮፓኑ አቆጣጠር በ1969 የተወለዱትና የኢራን አብዮታዊ ዘብ ኃይል ኢራንስ ኢስላሚክ ሪቮሉሽነሪ ጋርድ ወይም በምህጻረ ቃሉ IRGCን የተቀላቀሉት ሞጅተባ የሁለተኛ ደረጃ ትምህርታቸውን እንደ አውሮፓኑ አቆጣጠር በ1987 ማጠናቀቃቸውን የተገለጠው። ሞጅተባ ያኔ በኢራን ኢራቅ ጦርነት ወቅትም በአብዮታዊ ዘብ ኃይል ውስጥ ሆነው አገልግለዋል። ሞጅተባ እንደ አውሮፓኑ አቆጣጠር በ2021 የአያቶላ ማዕረግም እንደተሰጣቸው ይነገራል። በዚያን ጊዜም ነው የአያቶላውን ስልጣን ለመረከብ የሚያበቃቸውን ህገ መንግስታዊ መተማመኛ ያረጋገጡት ነው የተባለው። በዚህ የኢራን የእስራኤልና የአሜሪካ ጦርነት 10ኛ ቀኑን በያዘበት አጋጣሚ የሀገሪቱን የመጨረሻውን የስልጣን እርከን የተረከቡት አዲሱ መሪ የአባታቸውን አያቶላ አሊ ሰይድ ካሚኔንና የአብዮታዊ ዘብ ኃይሉን ጠንካራ አቋም ያራምዳሉ ነው የተባለው። የሞጅተባን ሲመት የሰሙት የእስራኤል የብዙሃን መገናኛ ተቋማት በበኩላቸው ሰውየው ከአባታቸው ከአያቶላ አሊ ሰይድ ካሚኔ እየጠነከረ አክራሪ አቋም እንዳላቸው ዘግበዋል። ሰበር አሁን የገባም ጦርነቱ በአብዛኛው ተጠናቋል። ይህን ያሉት ፕሬዚዳንት ትራምፕ ናቸው። አሁን ከደቂቃዎች በፊት ፕሬዚዳንቱ የሆርሙዝ የባህር ወሽመጥንም ለመቆጣጠር እያሰቡበት መሆኑን ገልጸዋል። ፕሬዚዳንት ትራምፕ ከፍሎሪዳ ሆነው አሁን በሲቢኤስ ቴሌቪዥን ላይ በስልክ በሰጡት ቃለ ምልልስ የኢራንን ጦር እጅጉን ማዳከማቸውን ገልጸዋል። ጦርነቱ በአብዛኛው የተጠናቀቀ ይመስለኛል ያሉት ፕሬዚዳንት ትራምፕ አክለውም ኢራን አሁን ላይ የባህር ኃይል የመገናኛ አውታርም ሆነ የአየር ኃይል የላትም። የሚሳኤል አቅሟም እጅግ ተበታትኗል። ድሮኖቿ እንዲሁም የድሮን ማምረቻዎችን ጨምሮ በየቦታው እየወደሙ ነው ሲሉ ገልጸዋል። እሳቸው ይህን እያሉ ባለበት ሰዓት ላይ ግን የእስራኤል መከላከያ ሰራዊት እንዳስታወቀው ከኢራን የተተኮሱ ሚሳኤሎችን ማክሸፉን ገልጸዋል። እስካሁን ድረስ የደረሰ ጉዳት እንደሌለም ተናግሯል። የአሜሪካ ጦር በዘመቻው የመጀመሪያ ሳምንት ብቻ ከ3000 በላይ የኢራን ኢላማዎችን መምታቱን ማስታወቁ የሚታወስ ሲሆን ፕሬዚዳንቱ ይህን በተመለከተም ተናግረዋል። አሁን ያለው ሁኔታ ስትመለከቱ በወታደራዊ አቅም ረገድ ኢራኖች የቀራቸው ምንም ነገር የለም በማለት ሲናገሩ ሰምተናቸዋል። ከዓለም የነዳጅ አቅርቦት ውስጥ በ20 በመቶ የሚያልፍበት የሆርሙዝ የባህር ወሽመጥን የንግድ መርከቦች እንቅስቃሴ በአሁኑ ወቅት ሙሉ በሙሉ በሚባል ደረጃም እንደቆመ የሚታወቅ ነው። ፕሬዚዳንቱ አሜሪካ በወሽመጡ ላይ ብዙ ነገር ማድረግ እንደምትችል ገልጸው ኢራን ይህንን የውሃ ላይ መስመር የምታስተጓጉል ከሆነ ከባድ ማስጠንቀቂያ ሰጥተዋታል። ሊተኩሱ የሚችሉትን ሁሉ ተኩሰዋል። ከዚህ በኋላ ምንም አዲስ ነገር መጥፎ ነገር ከፈጸሙም የኢራን መጨረሻ ይሆናል፣ ስሟንም ዳግም አትሰሙትም ሲሉ አስጠንቅቀዋል። ካልሆነ ግን የሀገሪቱ መጨረሻ ይሆናል ያሉት ፕሬዚዳንቱ ወሽመጡ አሁን ክፍት መሆኑና መርከቦችም እየገቡ እንደሆነ ገልጸዋል። አሁንም ቢሆን ወሽመጡን በቁጥጥር ስር ስለመዋል እያሰቡበት እንደሆነ ፕሬዚዳንቱ ሲናገሩ ሰምተናቸዋል።